ሃይ ጋይስ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ባለፈው ፓርት 9 አባውት ቱ ሚል አይተናል ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ቱዳይ ዊ ዊል ዲስከስ አባውት ፓርት 10 ኦል ቴንስ ነው። ስለ ሁሉም ቴንሶች ዛሬ በዚህ ፓርት እናያለን። እዚህ ጋር ግን ፎከስ አድርጋችሁ ልታዳምጡ ይገባል። ምክንያቱም ቴንሶቹ ለእንግሊዝ በጣም ወሳኝና መሰረታዊ የሆኑ ነገሮች ናቸው ማለት ነው። ስለዚህ ቴንሶችን ማወቅ አለብን ማለት ነው። the first tense is ምንድነው? ቴንሶች በዚህ በሶስት መልኩ ነው የምናያቸው ፕሬዘንት፣ ፓስት ከዛ ደግሞ ፊውቸር ብለን እናያቸዋለን ማለት ነው። ሶ መጀመሪያ እስኪ ፕሬዘንት የሚለውን ነው። አሁን ሲምፕል ፕሬዘንት ቴንስ ደግሞ ፎር ኤግዛምፕል ሲምፕል ፕሬዘንት ቴንስ የምንጠቀም እንዴት ነው የምንጠቀመው? እዚህ ጋር አይ ሃቭ ኮፊ አሁን ቡና እጠጣለሁ። እዚህ ጋር ሲምፕል ፕሬዘንት ቴንስ ስንል መጀመሪያ ምን ማለታችን ጥሬ ትርጉሙ ማለት ነው። እንዲሁ ሲምፕል ፕሬዘንት ቴንስ ማለት አልፎ አልፎ አንዳንዴ ሁልጊዜ የምንጠቀመው ነገር ምን እንለዋለን? ሲምፕል ፕሬዘንት ቴንስ እንለዋለን ማለት ነው። ሲምፕል ፕሬዘንት ቴንስ እንለዋለን ማለት ነው። አልፎ አልፎ አንዳንዴ እና ሁልጊዜ የምንጠቀመው ነገር ማለት ነው። የምንጠቀመው ነገር ያሁን ማለት ነው። ዱሪንግ ማለት ነው። ፎር ኤግዛምፕል አይ ሃቭ ኮፊ ቡና እጠጣለሁ። መቼ? አሁን ማለት ነው። አይ ሃቭ ኮፊ ስንል አሁን ሲምፕል ፕሬዘንት ነው ማለት ነው። ሲምፕል ፕሬዘንት ነው ማለት ነው። ሃቭ ፎርሙ እንዴት ነው ካላችሁ ሃቭ ኦር ሃዝ ፕላስ ቨርብ ዋን ማለት ነው። ይሄ እንጠቀማለን። ቨርብ ኤስ ወይም ቨርብ ኤስ እንጠቀማለን አብዛኛው ሰዓት። ስለዚህ አይ ሃቭ ኮፊ ስንል አሁን ምንድነው? ቡና እጠጣለሁ እያልኩ ነው ማለት ነው። የሁለተኛው ፕሬዘንት ኮንቲኒዩስ ነው። ሲምፕል ፕሬዘንት ኮንቲኒዩስ ቴንስ የምንለው ማለት ነው። ፕሬዘንት ኮንቲኒዩስ ቴንስ ፕሬዘንት ኮንቲኒዩስ ቴንስ ደግሞ ምን ማለት ነው? ጥሬ ትርጉሙን ስናየው አሁን እየተደረገ ያለ ማለት ነው። አሁን እየተደረገ ያለ አዚስ ታይም ማለት ነው። አዚስ ታይም አሁን እየተደረገ ያለ ምንድነው አለ? ፕሬዘንት ኮንቲኒዩስ ቴንስ እንለዋለን ማለት ነው። ፎር ኤግዛምፕል አይ አም ሃቪንግ ኮፊ አይ አም ሃቪንግ ኮፊ ቡና እየጠጣሁ አሁን እያደረኩት ነው ማለት ነው። አሁን እያደረኩት ነው ማለት ነው። ፎርሙ እንዴት ነው ካላችሁኝ ፕሬዘንት ኮንቲኒዩስ ቴንስ ኢዝ አማር ፕላስ ቨርብ አይኤንጂ ይጠቀማል። ኢዝ አማር ፕላስ ቨርብ አይኤንጂ እንጠቀማለን። ይሄኛው ዘ ፎርም ኦፍ ዋት ፕሬዘንት ኮንቲኒዩስ ቴንስ ማለት ነው። አሁን እየተደረገ ያለ ነገር ነው ማለት ነው። በሶስተኛ ደረጃ ደግሞ የምናየው ፕሬዘንት ፐርፌክት ቴንስ ፕሬዘንት ፐርፌክት ቴንስ። ይህ ደግሞ ፕሬዘንት ፐርፌክት ቴንስ ማለት ደግሞ ከዚህ በፊት የተደረገ ግን እስቲል ነው እስካሁን ድረስ እየተደረገ ያለ ነገር ነው። አሁን ከዚህ በፊት የተደረገ ምን አልኳችሁ? ፕሬዘንት ፐርፌክት ቴንስ ማለት ከዚህ በፊት የተደረገ ነገር ግን እስካሁን እስቲል ነው እስካሁን ድረስ እየተደረገ ያለ ነገር ምንድን ነው? ፕሬዘንት ፐርፌክት ቴንስ እንለዋለን ማለት ነው። ፕሬዘንት ፐርፌክት ቴንስ ፎር ኤግዛምፕል I have washed my hand እዚህ ጋር I have washed my hand ባይዚ እዚህ ጋር ፎርሙን ልንገራችሁ መጀመሪያ has or have plus verb 3 ነው የምንጠቀመው። ምንን ስንጠቀም? ፕሬዘንት ፐርፌክት ቴንስን ስንጠቀም ማለት ነው። ከዚህ በፊት የተደረገ ነገር ግን እስቲል ነው እስካሁን እያደረግነው ያለነው ነገር ምንድነው? ፕሬዘንት ፐርፌክት ቴንስ ነው ማለት ነው። ኤግዛምፕል I have washed my hand እዚህ ጋር እጆቼ አሁን ታጠቡ ለማለት ስንፈልግ I have washed my hand እንላለን ማለት ነው። I have eaten I have eaten verb 3 ያደረግነው ማለት ነው። አሁኑ በላው ለማለት ስንፈልግ I have eaten እንላለን ማለት ነው። I have eaten አሁኑ ነው የበላሁት ስንል ማለት ነው። ሌላኛው በአራተኛ ደረጃ የምናየው ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ነው። ፕሬዘንት ኮንቲኒዩስ ቴንስ what is the form of this tense? ይህ ቴንስ ፎርሙ ምንድን ነው? have been or has been ፕላስ ቨርብ አይኤንጂ ማለት ነው። ቨርብ አይኤንጂ ወይም have been ማለት መጠቀም እንችላለን። has been ማለት እንችላለን ማለት ነው። for example I have been working I have been እዚህ ጋር have been ከዛ ቨርብ አይኤንጂ ነው የምንጠቀመው።
ፎር ኤግዛምፕል አይ ሃቭ ቢን ወርኪንግ ፎር ዚስ ካምፓኒ ፎር 2 years ምን እያልኩ ነው ማለት ነው። አሁን ጥሬ ትርጉም መጀመሪያ ልንገራችሁ። ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ከዚህ በፊት ጀምራችሁት እስካሁን ድረስ የምናደርገው ነገር ከዚህ በፊት ጀምራችሁት አሁን ከዚህ በፊት ስታርት ነው በቃ ስታርት አድርጋችሁት ነገር ግን አላለቀም። እስካሁን የምናደርገው ነገር ምንድን ነው? ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ እንላለን። ፕሬዘንት ፐርፌክት ቴንስ ደግሞ ከዚህ በፊት የተደረገ እስካሁን ግን እየተደረገ ያለ ነው ያልኳችሁ። እዚህ ጋር ግን ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ማለት ደግሞ ከዚህ በፊት ጀምራችሁት እስካሁን ድረስ የምናደርገው ነገር ሁሉ ምን ይባላል? ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ይባላል ማለት ነው። ፎርሙ ሃቭ ቢን ኦር ሃዝ ቢን ፕላስ ቨርብ አይንጂ ነው ብያቸዋለሁ። ፎር ኤግዛምፕል አይ ሃቭ ቢን ወርኪንግ ፎር ዚስ ካምፓኒ ፎር 2 years አይ ሃቭ ቢን ወርኪንግ ፎር ዚስ ካምፓኒ አልኩ። አይ ሃቭ ቢን ወርኪንግ ፎር ዚስ ካምፓኒ ፎር 2 years ለ2 ዓመታት ያህል በዚህ ካምፓኒ ውስጥ ለአመታት ምን ብያለሁ? ሰርቻለሁ። ለ2 ዓመታት በመስራት ላይ እገኛለሁ እስካሁን ድረስ ማለት ነው። ለ2 ዓመታት አለ ለ2 ዓመታት ያህል በዚህ ካምፓኒ በመስራት ላይ እገኛለሁ። ያ ማለት ምንድነው? ከዚህ በፊት ጀምራችሁት ተጀምሯል። ነገር ግን እስካሁን ምን እያደረገ ነው? እየሰራ ነው። this is all about present tense። አሁን እነዚህ ፕሬዘንት ቴንስ ናቸው። ሲምፕል ፕሬዘንት ቴንስ ምንድነው ያልኳቸው? አልፎ አልፎ የሚደረግ አንዳንዴና ሁልጊዜ የሚደረግ። ሌላኛው ደግሞ ፕሬዘንት ኮንቲኒዩስ ቴንስ ደግሞ አሁን እየተደረገ ያለ ነው። በሶስተኛ ደረጃ ደግሞ ፕሬዘንት ፐርፌክት ቴንስ። ፕሬዘንት ፐርፌክት ቴንስ ደግሞ ማለት ከዚህ በፊት የተደረገ ነገር ግን እስካሁን እየተደረገ ያለ ነው። ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ደግሞ ማለት ከዚህ በፊት ጀምራችሁት እስካሁን ድረስ እያደረጋችሁት ያላችሁት ነገር ሁሉ ምን ይባላል? ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ይባላል። this is all about the present tense. so next we will see past tense. አሁን the first one is simple past tense። ይሄ ሲምፕል ፓስት ቴንስ ደግሞ ኢድና ድን እንጠቀማለን ማለት ነው። ሲምፕል ፓስት ቴንስ ያለፈ ነገር ማለት ነው። ፎር ኤግዛምፕል አይ ሃድ ኮፊ ቡና ጠጥቻለሁ። መቼ? አልፏል ማለት ነው። አይ ሃድ ኮፊ ይሄ አልፏል ማለት ነው። ስለዚህ ሃድ እንጠቀማለን ማለት ነው። በሁለተኛ ደረጃ ደግሞ አይ ዋዝ ሃቪንግ ኮፊ እዚህ ጋር በሁለተኛ ደረጃ የምንጠቀመው ፓስት ኮንቲኒዩስ ቴንስ ነው። ፓስት ኮንቲኒዩስ ቴንስ ደግሞ እንደዚህ እያደረገ ነበረ ለማለት ስንፈልግ ነው። እንደዚህ እያደረገ ነበረ እንደዚህ እያደረገ ነበረ ብለን ለመጠቀም ስንፈልግ ለመግለጽ ስንፈልግ እሱ እንደዚህ እያደረገ ነበረ ብለን ለመግለጽ ስንፈልግ ምን እንጠቀማለን? ፓስት ኮንቲኒዩስ ቴንስ የሚለውን እንጠቀማለን ማለት ነው። ፎር ኤግዛምፕል አይ ዋዝ ሃቪንግ ኮፊ ቡና እየጠጣሁ ነበር። ማን? እኔ ማለት ነው። አይ ዋዝ ሃቪንግ ኮፊ ቡና እየጠጣሁ ነበረ። ሺ ሂና ኢት ኢት ፕላስ ወዝ ፕላስ ቨርብ አይንጂ this is the form of past continuous tense። ምን አልኳችሁ? ጥሬ ትርጉሙ እንደዚህ እያደረገ ነበረ። አሁን እንደዚህ እያደረግን ነበር ለማለት ስንፈልግ ምን እንጠቀማለን? ፓስት ኮንቲኒዩስ ቴንስ የምትለዋን እንጠቀማለን ማለት ነው። ፎር ኤግዛምፕል ሺ ዋዝ ካሚንግ እየመጣች ነበር። ሂ ዋዝ ካሚንግ እየመጣ ነበር። ማን? እሱ። ኢት ዋዝ ሬኒንግ እየዘነበ ነበረ። አይ ዋዝ ስሊፒንግ እየተኛው ነበር ለማለት ስንፈልግ ይሄን እንጠቀማለን ማለት ነው። ሌላኛው ወዝ ወር ዌር ፕላስ ቨርብ አይንጂ ነው። እዚህ ጋር አሁን ፎርሙ የሚጠቀመው ዩ ዘይ ዊ እነዚህ ሲሆንስ እንዴት ነው የምንጠቀመው ነው። አሁን ዩ ዌር ፕላስ ቨርብ አይንጂ ነው። አሁን ዩ ዌር ብለን ከዛ ቨርብ አይንጂ ዘይ ዌር እንላለን ዊ ዌር እንላለን ማለት ነው።
ፎር ኤግዛምፕል ዩር ቶኪንግ አንተ እኮ እያወራህ ነበር። ዩር ቶኪንግ አንተ እኮ እያወራህ ነበር። ዘይ ዌር ቶኪንግ እነሱ እኮ እያወሩ ነበረ። ዌር ቶኪንግ እኛ እኮ እያወራን ነበር ለማለት ስንፈልግ ዩ ዘይ ዊ ፕላስ ዌር ፕላስ ቨርብ አይኤንጂ የሚለውን እንጠቀማለን ማለት ነው። ለማጠቃለል ያህል ፓስት ኮንቲኒዩስ ቴንስ የምንጠቀመው ምንድን ነው? እንደዚህ እያደረግ ነበር ለማለት ስንፈልግ ፓስት ኮንቲኒዩስ ቴንስን እንጠቀማለን ማለት ነው። ዘ ሰርድ ዋን ኢዝ ፓስት ፐርፌክት ቴንስ ነው። ፓስት ፐርፌክት ቴንስ ይህ ደግሞ ከምን ጋር ይያዛል ማለት ነው? ከሲምፕል ፓስት ቴንስ ጋር አብሮ ይመጣል ማለት ነው። አብዛኛው ሰዓት ከሲምፕል ፓስት ቴንስ ጋር ይመጣል ማለት ነው። ይህ ማለት ደግሞ የሩቅ ኃላፊ ማለት ነው። የሩቅ ኃላፊ ፓስት ፐርፌክት ቴንስ ማለት የሩቅ ኃላፊ ማለት ነው። ፎር ኤግዛምፕል አይ ሃድ ኮፊ እንላለን ማለት ነው። ቡና እየጠጣሁ ቡና ከጠጣሁ ቆይቻለሁ ማለት የሩቅ ኃላፊው ነው የሚገልጸው። አይ ሃድ ኮፊ አይ ሃድ ኮፊ ማለት ቡና ከጠጣሁ ቆይቻለሁ እያልኩ ነው ማለት ነው። አይ ሃድ ኮፊ ቢፎር አይ ዌንት ቱ ቤድ እዚጋር አይ ሃድ ኮፊ ቢፎር አይ ዌንት ቱ ቤድ ቡና ከጠጣሁ ቆይቻለሁ ምን ወደ መኝታ ቤቴ ከመምጣቴ በፊት ማለት ነው። ከመምጣቴ በፊት የሚለውን ይገልጽናል ማለት። ፎርሙ እንዴት ነው ካላችሁኝ ፓስት ፐርፌክት ኮንቲኒዩስ ፓስት ፐርፌክት ቴንስ ፎርሙም እንዴት ነው? ሃድ ፕላስ ቨርብ ስሪ ማለት ነው። ሃድ ፕላስ ቨርብ ስሪ ይጠቀማል ማለት ነው። ምንድነው? የሩቅ ኃላፊ ሲሆን ነው ማለት ነው። በአራተኛ ደረጃ ደግሞ ፓስት ፐርፌክት ኮንቲኒዩስ ቴንስ ነው። ፓስት ፐርፌክት ኮንቲኒዩስ ቴንስ ደግሞ ምን ማለት ነው? ከዚህ በፊት በተከታታይ ስታደርጉት የነበረን ድርጊት ለመግለጽ የምንጠቀምበት ቴንስ ነው ማለት ነው። የምንጠቀምበት ቴንስ ነው። ከዚህ በፊት በተከታታይ ስታደርጉት የነበረን ድርጊት ዶንት ፎርጌት ዚስ ቴንስ። ይህን ቴንስ እንዳትረሱ። ፓስት ፐርፌክት ኮንቲኒዩስ ቴንስ ማለት ከዚህ በፊት በተከታታይ ስታደርጉት የነበረን ድርጊት ለመግለጽ ስንፈልግ ማለት ነው። ለመግለጽ ስንፈልግ ፎር ኤግዛምፕል መጀመሪያ ፎርሙ ሃድ ቢን ፕላስ ቨርብ አይኤንጂ ይሆናል ማለት ነው። ሃድ ቢን ፕላስ ቨርብ አይኤንጂ አይ ሃድ ቢን ሃቪንግ ኮፊ አንድ ኤግዛምፕል ነው ማለት ነው። አይ ሃድ ቢን ሃቪንግ ኮፊ ሲሆን ከዚህ በፊት ቡና በተከታታይ እጠጣ ነበረ ለማለት ስንፈልግ አይ ሃድ ቢን ሃቪንግ ኮፊ ከዚህ በፊት ቡና በተከታታይ እጠጣ ነበረ። አይ ሃድ ቢን ሃቪንግ ኮፊ ከዚህ በፊት በተከታታይ ቡና እጠጣ ነበረ ለማለት ስንፈልግ ይህን እንጠቀመዋለን ማለት ነው። ለማጠቃለያ ሲምፕል ፓስት ቴንስ የምንጠቀመው ምንድን ነው? ያለፈ ነገር ነው። ፓስት ኮንቲኒዩስ ቴንስ ደግሞ ምንድን ነው ያልኳችሁ? እንደዚህ እያደረግን ነበር ለማለት ስንፈልግ ፓስት ኮንቲኒዩስ ቴንስ እንጠቀማለን። ፓስት ፐርፌክት ቴንስ ደግሞ የሩቅ ኃላፊ ሲሆን ማለት ነው። የሩቅ ኃላፊ ሲሆን ፓስት ፐርፌክት የሚለውን እንጠቀማለን ማለት ነው። በአራተኛ ደረጃ ፓስት ፐርፌክት ኮንቲኒዩስ ቴንስ ነው። ይህ ደግሞ ከዚህ በፊት በተከታታይ ስታደርጉት የነበረን ድርጊት ለመግለጽ ስትፈልጉ ይህንን ቴንስ ትጠቀማላችሁ ማለት ነው። ዚስ ኦል አባውት ፓስት ቴንስ። ዘ ኔክስት ዋን ኢዝ ፊውቸር ቴንስ። ወደፊት ያለ ነገር ለመግለጽ ወደፊት ምን ማድረግ ነው? አሁን ወደፊት ማድረግ የምንፈልገውን ነገር ለመግለጽ የምንጠቀመው ምንድነው? ፊውቸር ቴንስ ነው። ሶ the first one is simple future tense። simple future tense ፎርሙ እንዴት ነው? will or shall plus verb 1 this is the form of what? simple future tense ማለት ነው። simple future tense for example I will have coffee ቡና እጠጣለሁ መቼ? ወደፊት ማለት ነው። when ከተባለ ወደፊት I will have coffee ቡና ወደፊት እጠጣለሁ እያልኩ ነው ማለት ነው። I will buy a car ወደፊት መኪና እገዛለሁ። I will come ወደፊት እመጣለሁ እያልኩ ነው ማለት ነው። ሁለተኛው ደግሞ
ፊውቸር ኮንቲኒዩስ ቴንስ። ፊውቸር ኮንቲኒዩስ ቴንስ ደግሞ እዚህ ላይ ቁጭ ብለን የዛሬ ዓመት እኮ እንደዚህ እያደረግን ነው ለማለት ስንፈልግ ማለት ነው። እዚህ ጋር ቁጭ ብለን አሁን እዚህ ጋር ቁጭ ብለን የዛሬ ዓመት እኮ እንደዚህ እያደረግን ነው የሚለውን ለመግለጽ ስንፈልግ ምንድን እናደርጋለን? ፊውቸር ኮንቲኒዩስ ቴንስ ማለት ነው። እዚህ ጋር ቁጭ ብለን ምን አልኳችሁ? እዚህ ጋር ቁጭ ብለን የዛሬ ዓመት እኮ እንደዚህ እያደረግን ነው የሚለውን ለመግለጽ ስንፈልግ ፊውቸር ኮንቲኒዩስ ቴንስ የሚለውን እንጠቀማለን ማለት ነው። ዋት ኢዝ ዘ ፎርምስ ኦፍ ፊውቸር ኮንቲኒዩስ ቴንስ ከተባለ ዊል ቢ ኦር ዋት ሻል ቢ ፕላስ ቨርብ አይኤንጂ። ቨርቡ ምን ይሆናል? አይኤንጂ ያስከትላል ማለት ነው። ዚስ ኢዝ ዘ ፎርም ኦፍ ዋት ዘ ፎርም ኦፍ ፊውቸር ኮንቲኒዩስ ቴንስ። ፎር ኤግዛምፕል አይ ዊል ቢ ሃቪንግ ኮፊ ቱሞሮ። እዚህ ጋር አይ ዊል ቢ ሃቪንግ ኮፊ ቱሞሮ። እዚህ ጋር አሁን ምንድን ነው? ነገ ይህኔ እኮ ቡና እየጠጣሁ ነው እያልኩ ነው ማለት ነው። እዚህ ጋር አይ ዊል ቢ ሃቪንግ ኮፊ ቱሞሮ። አይ ዊል ቢ ሃቪንግ ኮፊ ቱሞሮ። አይ ዊል ቢ ሃቪንግ ኮፊ ቱሞሮ። ነገ እኮ ይህኔ ቡና እየጠጣሁ ነው። እዚህ ጋር ቁጭ ብለን ምን አልኳችሁ? ፓስት ፊውቸር ኮንቲኒዩስ ቴንስ ማለት ፊውቸር ኮንቲኒዩስ ቴንስ ማለት እዚህ ላይ ቁጭ ብለን የዛሬ ዓመት እኮ እንደዚህ እያደረግን ነው ለማለት ነው። የዛሬ ዓመት ሊሆን ይችላል፣ ነገም ሊሆን ይችላል ማለት ነው። ስለዚህ አይ ዊል ቢ ሃቪንግ ኮፊ ቱሞሮ። ነገ እኮ ይህኔ ቡና እየጠጣሁ በዚህ ሰዓት ማለት ነው። አይ ዊል ቢ እዚህ ጋር ሌላ ደግሞ አይ ዊል ቢ ዩኤስኤ ፍላይንግ ቱ አይ ዊል ቢ ፍላይንግ ቱ ዘ ዩኤስኤ ቱሞሮ። ልድገምላችሁ። ነገ እኮ ይህኔ ወደ ዩኤስኤ እየበረርኩ ነው ለማለት ስትፈልጉ አይ ዊል ቢ ፍላይንግ ቱ ዘ ዩኤስኤ ቱሞሮ። አይ ዊል ቢ ፍላይንግ ቱ ዩኤስኤ ቱሞሮ። ነገ እኮ ይህኔ ነው ነገ እኮ ይህኔ ወደ ዩኤስኤ እየበረርኩ ነው እያልኩ ነው ማለት ነው። አይ ዊል ቢ ፍላይንግ ቱ ዩኤስኤ ቱሞሮ። ስለዚህ ፊውቸር ኮንቲኒዩስ ቴንስ የምንጠቀመው ምንድን ነው? እዚህ ላይ ቁጭ ብለን የዛሬ ዓመት እኮ ይህኔ እንደዚህ እያደረግኩ ነው ለማለት ስንፈልግ ፊውቸር ኮንቲኒዩስ ቴንስ እንጠቀማለን ማለት ነው። ዘ ሰርድ ዋን ኢዝ ፊውቸር ፐርፌክት ቴንስ ነው። ፊውቸር ፐርፌክት ቴንስ ይህ ማለት ደግሞ የወደፊት ድርጊት አሁን ሁናችሁ ስትጨርሱት ማለት ነው። የወደፊት ድርጊቱን አሁን ላይ ሁናችሁ ስትጨርሱት ምን ትጠቀማላችሁ? ፊውቸር ፐርፌክት ቴንስ ማለት ነው። ፊውቸር ፐርፌክት ቴንስ ማለት የወደፊት ድርጊቱን አሁን ሁናችሁ ስትጨርሱት ማለት ነው። አሁን ሁናችሁ ስትጨርሱት ፎርሙ እንዴት ነው ከተባለ ዊል ሃቭ ኦር ሻል ሃቭ ፕላስ ቨርብ ስሪ ማለት ነው። ዚስ ኢዝ ዘ ፎርም ኦፍ ፊውቸር ፐርፌክት ቴንስ። ፎር ኤግዛምፕል አይ ዊል ሃቭ ሃድ ኮፊ ባይ ቱሞሮ። አይ ዊል ሃቭ ሃድ ኮፊ ባይ ቱሞሮ። ነገ ይህኔ ቡና ጠጥቻለሁ። አሁን የወደፊት ድርጊቱን አሁን ሁናችሁ ስጨርሱት ነው። አሁን ነገ እኮ ይህኔ ቡና ጠጥቻለሁ። አይ ዊል ሃቭ ሃድ ኮፊ ባይ ቱሞሮ እላለሁ ማለት ነው። ነገ እኮ ይህኔ ቡና ጠጥቻለሁ። የወደፊት ድርጊቱን አሁን ሁነን እየጨረስ ነው ማለት ነው። ሌላኛው ኤግዛምፕል the other examples of these tenses by next year we will have bought a car. by next year we will have bought a car. እዚጋን የዛሬ ዓመት እኮ መኪናችንን ገዝተናል። ማን? እኛ ማለት ነው። ዊ የምትል ስንጠቀም ነው ማለት ነው። እዚጋ by next year we will have bought a car. የዛሬ ዓመት እኮ መኪናችንን ገዝተናል ለማለት ስንፈልግ by next year we will have bought a car. by next year we will have bought a car. የዛሬ ዓመት እኮ መኪናችንን ገዝተናል ማለት ነው። ማን ከተባለ እኛ ማለት ነው። ሌላኛው
another example of this future is I will have graduated next year. I will have graduated next year. የዛሬ ዓመት እኮ ይህኔ ተመርቄያለሁ እያልኩ ነው ማለት ነው። የዛሬ ዓመት እኮ ይህኔ ተመርቄያለሁ። I will have graduated next year. I will have graduated next year. የዛሬ ዓመት እኮ ይህኔ ተመርቄያለሁ ለማለት ስንፈልግ ይህንን እንጠቅሳለን ማለት ነው። ለማጠቃለል ያህል ፊውቸር ፐርፌክት ቴንስ ምንድነው ጥሬ ትርጉሙ ያልኳችሁ የወደፊት ድርጊት አሁን ሁናችሁ ስትጨርሱት ያ ማለት ምንድነው ፊውቸር ፐርፌክት ቴንስ ነው። ስለዚህ ፎርሙ ምንድነው ከተባለ will have or shall have ፕላስ verb 3 ነው ማለት ነው። ሌላኛው እና የመጨረሻው the last one of this future tense is future perfect continuous tense. future perfect continuous tense ማለት ነው። ያ ማለት ደግሞ አሁን ላይ ሁናችሁ ከዛሬ ጀምሮ ወደፊት በተከታታይ የሆነን ድርጊት አሁን ላይ ሁናችሁ ነው እዚህ ላይ ተቀምጣችሁ ከዛሬ ጀምሮ ወደፊት በተከታታይ የሆነን ድርጊት እንደምታደርጉት ስትናገሩ አሁን ላይ ሁናችሁ ከዛሬ ጀምሮ ወደፊት በተከታታይ የሆነን ድርጊት ወደፊት በተከታታይ አሁን ላይ ሁናችሁ ወደፊት በተከታታይ ወደፊት የሆነን ድርጊት እንደምታደርጉት ስትናገሩ እንደምታደርጉት don't forget this meaning ማለት ነው። ይህንን ሚኒንግ እንዳትረሱት። ምክንያቱም ዋናው ታርጌቱ እዚህ ጋር ነው ማለት ነው። ሚናውን የሚጫወተው ይህ ነው። ፊውቸር ፐርፌክት ኮንቲኒዩስ ቴንስ ማለት አሁን ላይ ሁናችሁ ከዛሬ ጀምሮ ወደፊት በተከታታይ እንደምታደርጉት ስትናገሩ ማለት ነው። ፎርሙ እንዴት ነው ከተባለ will have been or shall have been ፕላስ verb ing ማለት ነው። will have been or shall have been ፕላስ verb ing ማለት ነው። ing for example I will have been having coffee። አሁን ይህን ኤግዛምፕል ያመጣሁላችሁ ምንድነው? I will have been having coffee ወደፊት በተከታታይ ነው ቡና የምጠጣው ማለት ነው። አሁን ወደፊት በተከታታይ ነው ቡና የምጠጣው ስንል I will have been having coffee እንላለን ማለት ነው። አሁን ላይ ሁላችሁ ከዛሬ ጀምሮ ወደፊት በተከታታይ እንደምታደርጉ ስትናገሩ ነው ማለት ነው። ሌላኛው the other examples of this tense is I will have been studying tomorrow. I will have been studying tomorrow. ከነገ ጀምሮ በተከታታይ ነው የማጠና ብለን ስናቅድ አሁን ለምሳሌ እቅድ ላይ ከእቅድ ጋር እናያይዘውና ከነገ ጀምሮ በተከታታይ ነው የማጠና ማለት እቅድ አወጣው ግን ከነገ ጀምሮ በተከታታይ ነው የማጠና ብለን ካሰብ I will have been studying tomorrow ካል ይህኛው ምን ይሆናል ማለት ነው? ምን ይገልጽልናል? አሁን ላይ ሆነን ግን ወደፊት በተከታታይ የሆነን ድርጊት ያንን ጥናቱን እንደምናደርገው ስንናገር ማለት ነው። ነገር ግን የተናገርነው መቼ ነው? አሁን ላይ ሆነን ሌላኛው ኤግዛምፕል I will have been doing sport tomorrow ማለት ከነገ ጀምሮ ስፖርቴን በተከታታይ ነው የምሰራው። I will have been doing sport tomorrow ከነገ ጀምሮ በተከታታይ ነው ምን የምሰራው? ስፖርቴን የምሰራው ማለት ነው። this is all about this future tense. እዚህ ጋር አሁን ምን አየን? ሶስት ነገሮችን አይተናል። የመጀመሪያው present tense ነው። present tense ላይ ምን አይተናል? simple present tense፣ present continuous tense፣ present perfect tense እና present perfect continuous tense የሚል አይተናል ማለት ነው። ሁለተኛው past tense ነው ያየነው። past tense ላይ ደግሞ simple past tense፣ past continuous tense፣ past perfect tense እና past perfect continuous tense የሚል አይተናል ማለት ነው። በመጨረሻ ደረጃ ደግሞ ያየን future tense ነው። future tense ደግሞ simple future tense፣ future continuous tense፣ future perfect tense እና future perfect continuous tense የሚሉ አይተናል ማለት ነው። ግልጽ እንደሆነ
እረዳለሁኝ። ዚስ ኦል አባውት ቱዳይ ሌሰንስ ዶንት ፎርጌት ሸር ሰብስክራይብ ኤንድ ላይክ ኢን ማይ ቻናልስ ኔክስት ዊ ዊል ሲ ፓርት 11 ዘ ሌሰንስ ኦፍ ቮካብለሪ በሚል ይሆናል ማለት ነው። የቀጣዩ ሌሰናችን ቮካብለሪ በሚል ይሆናል። ላይክ ሸር ማድረግ እንዳይረሳ። በሚቀጥለው እንገናኛለን ማለት ነው። ስለዚህ እነዚህን ግን በትኩረት ነው የምለው። እነዚህ ቴንሶችን ካየን ሁላችንም ተመምረን ካለፍንበት ምንድነው ቴንሶች ናቸው ዋናው መሰረቱ ማለት ነው። ቴንሶችን ካወቅን እንግሊዘኛን ማቅለል እንችላለን። ስለዚህ በሚቀጥለው እንገናኛለን። ጉድባይ